ገረመኝ እኮ ራፉ አምጣ ስትመጣ ድንቻ ደግሞ ካላ ካሮት አያምርም። ማንኛውም ካሮት ከሌለ አይደለም። የትኛው አስተልቆ አሮጊቷስ እስኪ አታስታውስ? ይንበሬዱ አሮጊቷስ እሺ፣ እሷስ እሺ ልጅ ናት። ዝም ብላ ነው እንዴ ተከትላ ሄደችው? አንድ ላይ ነው የሄዱት እንዴ? ምን ያጣው እንጂ ታዲያ እንደሱ በይ እንጂ በካሮቱ ጠፋ ለምን አልሽ? ብራውን መልሶ ነይሽ ያጣው እንጂ ከማንም በላይ አቃለሁ። ትንሽን ሸጠሻት መጭም ነበር። እስቲ አውሩላ ሴትዮዋ እቃን ጥብ አድርጌ ብሸጥ ይሻለኛል ከሰው ከምበደር ብላለች። አንዷ ነች ወቀሳ የሌለበት እቃ እያለ ከሰው ብድር አልፈልግም አለች። እስቲ አውሩላ ላይ ካጃይባት ወቀሳ የለውማ የራሷ እቃ ናት። ምን ችግር አለበት? ብሬ መልሻት አትባል ባለዕዳ አትባል ሐራም ያለች እጥብጥና አርጌ ጫፏን ሽቶ ቀባ አርጌ ያለች እስታብረለ እሷ እኮ ሰው ከምበደር እቃዬ እጥብ አርጌ ሽቶ ቀባ አርጌ ሄጄ ሽው ባረጋት ምንድን ደግሞ በዛውን እሱ ችግር የለም። ልብስኪስ ጥፍር ቀለምና ኩል ነው የሚያስፈልግሽ? እሺ ታዲያ ሌላ ምን ምንና ምን? ጥፍር ቀለም ጥፍር ቀለም አንቺ እኔ አንቺን ያንቺ እኮ ሽቶም አያስፈልጋትም። ገናም ቡሾ ነበረች። ቸብቸብ አድርገሽ እዛ ወጣ ብለሽ ካሮቱንም ሁሉንም ሸጠሽ ብርሽን ቆጥረሽ እዚህ ጋር ከተሽ ትመጪ ነበር። እስታብረላ እኔ ብቀዳ ምን አገባኝ? ከነጌ ጋራ አመሳሲያ የተቀረሽብ ነው። ጉድ ፈላብኝ። እንዴት ይሆናል? ማወቅ ገና እኮ ነው። ያንቺ ሙያ መተዋወቅ አለበት። መታወቅ ገና እኮ ነው። ገና መታይዞ ነው። እንደዚህ አይተን ከዛ በኋላ ደግሞ ስንበላ እንደዛ ነው። አዎ ወጡ ምን ይመስላል የሚል አስተያየት እናደርጋለን። እንደዚህ ታሽና አዎ ብስልልና ነፍሴ ጠፋና እሺ ከዛ ያው በርበሬ ከለሰን እሺ በርበሬ ታሽና ደግሞ ድብን ካለ ወዲያ ያው እንጨማምራለን። እንግዲህ እንደ ሀገሩ ሁኔታ ነው። አዲስ አበባ ቢሆን ያው የከተሜ ነክ እንደምታውቂው ጾም ሆነ እንጂ ቁርጥ ዝልዝል ይባላል። ምንቸት አልጫ ምንቸት ቀይ ይባላል። እሱ አያስቸግርም። ሽንኩርቱም የሚፈጨው ማሽን ነው። ጾሙ ከተፈታ ደግሞ እሱ እንሰራለን አይደል? እንዴ ግድ ነው እንዴ። ለዛ ያድርሰን ኢንሻአላህ እዛው ደራሽ ያርገን እንጂ ደግሞ ለመስራት አይከብድ። ቆይ አግዝሻለሁ እኔ። አሁን ምንድን ነው ያረክሽበት ንገሪ። አሁን የገባበት ጥቁር ቅመም ገብቷል። እሺ የማቅለያ ቅመም ገብቷል። እሺ ነጭ ሽንኩርትና በርበሬ አግብቻለሁ። እሺ አሁን ይሄው ምስር ጨምሬ እያሸው ነው። ምስሩ የጎደለ ነገር አለ። የጎደለ በኋላ መከለሻ ነው የምታመጭልኝ። መከለሻ አምጥቻለሁ። ይሄ ጥቁሩ ነው። በቃ ለመጣ ሁለቱን አምጥቻለሁ። አምጥተሻል? በቃ በኋላ ይገባል። አሁን ይሄ እንደዚህ ከታሸ በኋላ
ቆንጆ ወጥ ይሆናል። ገኘ በርበሬን ባሬዳ ነው ከከት ባሬዳ ማንጀዷት በእኛ ማንጀዷት በያ አይባልም ማንጀዷት እንደዚህ ይባላል እንዴ? ኦኬ ነው ዳይን እንኳን ኦኬ ነው የሚባለው። ጂቱ ላይ መጥቻንች አካማካነት እንገኘ በርበሬ ባሬዳ ሞሲቂ ማዘር በቃ ያምራል። በቃ እንደዚህ ነው። ይኸውልሽ ሰው ይቃጠላል። ተይው እሳቸው እንትናቸው ይቃጠላል። ከቆለታቸው ወንዶቹ ሴቶቹ መንሳቸው እንደዛ ነው። አከሲን ኡመቴ ጅረችውዳ አለቀ አይደል? አልቋል ወይስ ይሄ አሁን በቃ ትንሽ ሰዓት መታ ያደርገውና አረፋውን ከተት ሲያደርግ ከዛ በቃ ይወጣና ወደ ድንቻችን እንገባለን። አይነቱ ቀለሙ ደስ አይልም? በጣም ጥሩ ነው። ያምራል ያምራል። እንደዛ ነው። የሀገራችን ደግሞ ይሄ ነው። በኦሮሞች በኩል ስንመጣ እንደዚህ ነው። ወደ ከተማ ስንሄድ ደግሞ እኩል ለእኩል ዘይቱ ምስሩም አንድ ላይ ሆኖ እንደ ቅቤ ተንጣሎ ነው የሚሰራው ማለት ነው። በዘይት ማለት ነው። አዎ አሁን ይሄ በቃ ይኸውልሽ በጣም ቆንጅዬ ነው። እንትን ይላል ያምራል። አሁን በጣም ያምራል። አሁን ትንሽ ሰዓት መታ ታደርገው በኋላ ይወጣና ወደ ድንቻችን እንገባለን። ከሩዋም በጣም ያምራል። ወላሂ ያምራል። ያውም ብዙ ሰው ይሸኛል። ታቆጣጠብ ነው እንጂ ዝም ብሎ የሚዘቅ 400 ሰውም ቢሆን ይሸኛል። 1000 ሰው ይሸኛል። ለምን 400? ታወጣጥሽ ነው። ለሁለት ቁርጥ እንጀራ ግማሽ ጭልፋ ወጥ በቂ ነው። እውነት ነው። ኑሮሽን ነው የምታየው። እውነት ነው። ዝም ብሎ አይደለም ኑሮ ነው የሚታየው። ይሄ 1000 ህዝብ ታወጣጥ ነው። ወሳኙ አወጣጥ ነው። እውነት ነው። በቃ ሴትዮዋ ምን እየተሽከረከርሽ ነው? ምንድነው? አስተያየት አትሰጭም እንዴ? ቆይ እንጂ አራ ከኔታና እንደሜ አስተያየት ከኔ እንደሜ አሪፍዳ ምርጥ ደጀ እንደሜ ደግሞ ተቃጥለሽ ባልሽ ሚስቴ ታንቃጠለች እንዳይ አሪፍዳ ቆንጆ የሚያሉ ጋር አሸቦስ እንደማቀው ሁሉ ነገር አለ። ቅመማ አንሰው ቅመማ ይቃ መካለሻ ትጎተን መከለሻውን አደረኩኝ። ያንሷ ትንሽ ጥቆ ይቃል ያው እኮ ያው የገጠር ሰው እንደምታውቂው ኑሮውን ያውቃል እኮ የዚያው በቃ ትንሽ ነገር መታ ያደርገውና እሳት ወሳኝ ነው። ሚሳን ኩኒ ኛን ኩኒ ሰዓት መቀጥቀቅ መክሰሲ ሰገንታ ይወዱመት ጀተም ሰገንታን እሺ ሰዓት ነው በቃ መክሰሲ ወመራቸው ስጋ በሩ በሪና ጅፈን እና አመስላ ቡቤና ይልሽ አሁን ከዛ ወዴት እንገባ መስልሽ? ወደ እንትን አንድ ሰው ይጥላል። ተጠንቀቂ። ምን ከፈላ ይሄ ወጡ አዎ እንደዚህ